ሰላም ሰላም ጤና ይስጥልኝ እንደምናችሁ። ዛሬ የቀበናን ወንዝ ነው ማሳያችሁ። እንግዲህ የቀበና ወንዝ እንደምታዩት በጣም ሞልቶ ነው የሚገኘው። በጣም የሚያምር ቦታ ነው። እንግዲህ የሰኔ ዝናብ ሞልቶታል ማለት ነው። ጀልባዎች ደግሞ አሉ ተብሏል። እስኪ ወደዛ ጠጋ ብዬ የማሳያችሁ ይሆናል። የጀልቦችን ሁኔታ ሰው በጀልባ እየተዝናና እንደሚገኝ ተገልጾልናል። ቀበና ይመስላል። ይሄ አዲስ አበባ ነው ያለ ነው። አዲስ አበባ ቀበና ወንዝ። ከመጨረሻው ቪዲዮውን ላይክ እያደረጋችሁ እንድትከታተሉኝ ጠይቃለሁ። መልካም የመዝናኛ ጊዜ እመኝላችኋለሁ። ሃቭ ኤ ናይስ ታይም። መርከቡ ያለው የቱ ጋር ነው? ኦኬ፣ እዛ ግዴታ መመዝገብ አለብኝ። ማዶ ላይ የምታዩት እንግዲህ 70 ደረጃ ወይም ደግሞ ይሄ ምን ሆቴል ነው የሚባለው? ምን ሆቴል ነው ፊት ለፊት ያለው? ምን ሆቴል ነው ፊት ለፊት የሚታየው ህንጻ? ጋምቤላ ሆቴል ነው የሚባለው። እንግዲህ ጋምቤላ ሆቴል በወንዝ ታጅቧል ማለት ነው። በጣም ደስ ይላል። በጣም የሚያምር ጊዜ ነው እያሳለፍኩ ያለሁት። እናንተም ዘና እንደምትሉ አይ አም ሹር። እና ቪዲዮውን ደግሞ ላይክ አድርጉልኝ። ምንድናችሁ እናንተ ታዳጊ ዩቲዩበር አታበረታቱም እንዴ? በላይክ አጨናንቁኝ እስኪ። ግራ ይግባኝ እስኪ በላይክ ብዛት በእናታችሁ። ዋው እንግዲህ ይሄ ወንዝ እንደምታዩት ከዚህ በፊት በጣም በቀጭኑ የሚሄድ ነበር። እዚህ ጋር እንደ ግድብ በመጠኑ ተሰርቶለታል። እንደምታዩት እዚህ ጋር ደግሞ ቀጣይ ፏፏቴ እንዳለ ተገልጾልኛል። በስማም አያምርም? እስኪ በእናታችሁ ላይክ አድርጉት። ወንዙ ራሱ በጣም ነው ደስ የሚለው። አዲስ አበባ ውስጥ አሁን በመርከብ መንቀሳቀስ ልንጀምር ነው። አዲስ አበባ is going to what bright city። ኦኬ፣ እዚህ ጋር ፏፏቴው ነው። ያው ለጊዜው ለጎብኚ ክፍት ስላልሆነ ነው ተዘግቷል። ጠጋ ብዬ ማላሳያችሁ ለዛ ነው። ማዶውን ግን እንዴት እንደሚያምር ይሄ እንደነገርኳችሁ ጋምቤላ ሆቴል የሚባለው ይሄ ጋምቤላ ሆቴል ነው። በጣም ነው የሚያምረው። እንግዲህ እዛ ገብቼ ለመብላት ትንሽ ይቀረኛል፣ አቅሜ አይፈቅድም። ዋው እስኪ ሀሳባችሁን በኮሜንት ደስታችሁን በላይክ ግለጹልኝ። ቀጣይ ደግሞ ትንሽ ሀውልቶች አሉ፣ እነሱን የማስጎበኛችሁ ይሆናል። ይህንን ቦታ የሚገልጽ ሀውልት ተሰርቷል። እሱን ደግሞ ጠጋ ብዬ አሳያችኋለሁ። ዝናብ እየዘነበ ስለሆነ ትንሽ አስቸግሮኝ ነው። ጠጋ ብዬ ማሳያችሁ ይሆናል። ሃቭ ኤ ናይስ ታይም። ሀውልቱ ደርሻለሁ። እንግዲህ የሰዎችም ስም እያንዳንዱ ተገልጿል። የሚነግራችሁ ይሆናል። ትንሽ ዝናብ ስላስቸገረኝ በደንብ ካሜራ ስላይገቡ ይችላሉ። እነዚህ ሰዎች እንግዲህ የድሮ ጀግኖች ናቸው። ያው ጣሊያንን ቀጥቅጠው ያባረሩልን አባቶቻችን ይሄ ሀውልት ተሰርቶላቸዋል። እንግዲህ ወንዙን ነው አሁን እየጠበቁ የሚገኙት፣ ማንም እንዳያቆሽሸው ማለት ነው። ለኛ ኃላፊነት ሰጥተውናል፣ ሀገር አስረክበውናል። ደስ የሚል ሀውልት ነው። የበለጠ ደግሞ እንግዲህ መረጃ አሰባስቤ የምነግራችሁ ይሆናል። ወደ ፏፏቴው መጠናል። ፏፏቴውን እንግዲህ እዩት። እንግዲህ ግድቡ በጣም የሚያምር ነው። ዋው ይሁት እንግዲህ ይህ ወንዝ ከትንሽ ጊዜ በኋላ ጽዳቱ ሲጠበቅለት እንዴት እንደሚያምር ማሰብ ነው። ያ መዝናኛ ሆቴሎች ላይ ይገኛሉ። ወንዙ ከስር እንደዚህ ሲሄድ አዲስ አበባ ላይ ይህን ማየት በጣም የሚያስደስት ነገር ነው። እንደምትወዱት አይ አም ሹር። በጣም ደስ ይላል። አሁን ዝናብ እየዘነበ ነው።